ሰላም ወዳጆች፣ ለአንድ ነገር ግራ ገብቶኝ ነው። እስቲ ትንሽ ብንወያይበት ምን ይለናል ብዬ የገባሁት። እሱም የነ ምልኬሳና የነ ጀዋር ጉዳይ ነው። በተለይም ደግሞ የጀዋር ጉዳይ። ጀዋር የካፋው ምክትል ሊቀመንበር እንደነበረ አውቃለሁ። አሁን ምን ፖዚሽን ላይ እንደሆነ አላውቅም። ትቶ ወጥቷል። ከዛ ስልጣኑ ተነስቷል፣ ከአባልነቱ ወጥቷል። ምን ላይ ነው ያለው? እንግዲህ ካፋው በሰላማዊ መንገድ ምርጫውን ተወዳድሮ አሸንፎ መንግስት ሊይዝ እንቅስቃሴ እያደረገ ስለመሆኑ ሰሞኑን ሲካሄዱ በነበሩ የምርጫ ቅስቀሳ ወይም ውድድርና ፉክክር ላይ አይተናል። ጀዋር ደግሞ በየቀኑ የሚሰጠው ሀሳብ በጠመንጃ፣ በጦርነት፣ በግጭት፣ በአለመረጋጋት ውስጥ መንግስት እንዲወድቅና የሆያ ሆዬ መንግስት ወይም የሽግግር መንግስት እንዲቋቋም የሚፈልግ ይመስላል ከንግግሩ ስናይ ማለት ነው። የትኛውን አቋሙን ወይም የትኛውን መንገዱን እንያዝ ወዳጆች? ቀደም ሲል ከዚህ መንግስት በላይ እንደው ጻድቅ መንግስት የለም ብሎ 2010-11 ቁም ስቅላችንን ሲያሳየን ነበር። እንደው አንድ ነገር እንኳን እንዲሁ እዚህ ጋር ዘንበል ብሏል ብለን መንግስት ስንተች፣ አይ እናንተማ ከሃዲያን ናችሁ፣ አይናችሁ የታወረ ጆሮአችሁ የተደፈነ፣ ይሄ መንግስት የመላእክቶች ስብስብ መንግስት ስለመሆኑ ያላያችሁ ያልሰማችሁ፣ ፈጣሪ ዲዳ አድርጎ የፈጠራችሁ ሰዎች ናችሁ ሲለን ነበር ጀዋር በአፉ። እኔ ከአንዴም 2-3 ስብሰባ ላይ ተገናኝተናል። ወይም በተለያየ መንገድ የፖለቲካ ውይይት ላይ እሱም ባለበት እኔም ያለሁበት የኦሮሞ ነጻነት ግንባር አመራሮች ባሉበት ተገናኝተን እንዲሁ ሲል ነበር፣ ሲራገም ነበር። እንደው ይሄ መንግስት እንዲህ ቢያደርግ እንዲህ ቢያስተካክል ብሎ እንደው ቀናዊ በሆነ መንገድ መንግስቱን ሲተች የነበረውን እንዴት መንግስቴን ትተቻላችሁ ብሎ እንግዲህ በጣም አግሬሲቭሊ ሲናገር የነበረ ሰው ነው ጀዋር። ይህን በላብራቶሪ ውስጥ አይደለም፣ ሁላችሁም የምታውቁት ነው። ነጻነት መጥቷል፣ ነጻነት አልመጣም የምትሉ ሰዎች አይነ ስውራን ናችሁ እና ባትሪ ይሰጣችሁ ብሎ ያለ ሰው ነው። እኛ ያኔም ቢሆን በቃ ሰላም ካልን በሰላም መንገድ ከዚህ መንግስት ጋር ተነጋግረን ተደራድረን በሰላማዊ መንገድ ህዝቡም ደግሞ እረፍት አግኝቶ ወደ ልማት እንመለስ ስንል ነበር። ነገር ግን አንዳንድ ነገሮች እንዲህ ቢስተካከሉ የሚል ቀናዊ የሆነ አስተያየት ስንሰጥ ነበር። ያንን አስተያየት ሁሉ እንዳትናገሩ፣ እንደምን አስተያየት ሰጣላችሁ በዚህ መንግስት ላይ ሲል ነበር። ዛሬ ደግሞ ተገልብጦ ለዚህ መንግስት ቀንድ ጭራ አውጥቶ መንግስቱ ተዋጊ ነው፣ መንግስቱ ተራጋጭ ነው፣ መንግስቱ እንደው ከሰው ተርታ የሚመደብ አይደለም ብሎ ከሌላ መናፍስት ጋር መድቦ ሲናገር ሳይ እኔ እሸማቀቃለሁኝ። እኔ ትላንትም ዛሬም እዚቹ መዲናችን ፍንፍኔ ሸገር ውስጥ ነው ያለሁት። ሰላም ብለን መተናል። ከተለያየ ሀገር ተሰደን ግማሾቻችን በረሃ ግማሾቻችን በውጭ ሀገራት በጥገኝነት የምንኖር ሁሉ በቃ ሰላም ተባለ። ዶክተር አብይ እና ፓርቲው ወይም የለውጡ መንግስት ያለውን ሰማን፣ ገባን። አንዳንድ ማስተካከያዎች እንዲህ ቢደረጉ ከማለት ውጭ ትላንትም ዛሬም መንገዳችን ሰላማዊ መንገድና በሰላም ጎዳና ላይ የጎበጠውን እያቀናን የቀናውን እያጠናከርን እንደቀጠልን ያለ ነው። ከለውጡ ወዲህ ጀዋር ስንት ቦታ ረገጠ ወዳጆች? እስቲ ልብ ብላችሁ እዩ። ካፋው ሆነ ኦነግ ሆነ አሁን ደግሞ ምን ውስጥ እንዳለ አላቅም። እኔ ጥያቄም ይሄ ነው። ሰላማዊውን ካፋው አባል ነው እንግዲህ ኢንኮቴሽን አድርጉልኝ፣ ወይስ ምንድን ነው? ከነፃ እናወጣለን ብለው ጫካ ውስጥ ከሚንገላወጁ ሽፍቶች ጎን ነው። ይሄ ሰው በሬ የሚያርዱ አሉ አይደለም? በዚህ በሰላሌ በምዕራብ ሸዋ በጉጂ እንደዛ ሲያደርጉ የነበሩ ዛሬ እንኳን አብዛኞቻቸው እድሜ ለመከላከያ ሰራዊቱ እና
ለኦሮሚያ ክልላዊ መንግስት ጸጥታ ሰራተኞች አብዛኞቻቸው ተወግደዋል ወይም ወደ ሰላማዊ መንገድ ተመልሷል። እኔ የጀዋር ፍላጎት አልገባኝም። እሱ ሲገለበጥ እንዲሁ እየተገለበጥን፣ እሱ ሲንከባለል እንዲሁ ወጣቱ እየተንከባለለ፣ እሱ ሲያለቅስ እያለቀሰ፣ እሱ ሲስቅ እየሳቀ ይቻላል ወይ? እንዲህ ያለ ፖለቲካ ምን አይነት ፖለቲካ ነው ወዳጆች? ምንድን ነው ይሄ? እሱ በግል ከሆነ ባለስልጣን ጋር በተጣላ ጊዜ ሁሉ ወጣቱ ከመንግስት ጋር እየተጣላ፣ ወይ ደግሞ እሱ የሆነ ነገር ጥቅሙ ተጎሎ ባኮረፈ ቁጥር ወጣቱ እያኮረፈ፣ የት ድረስ ነው የምንሄደው? ይሄ ለወጣቱስ ምን ይጠቅማል? ለሱስ ምን ይጠቅማል? በእርግጥ ብዙ ጥቅም አግኝቶበታል፣ ሀብታም ሆኖበታል። በደንብ በፖለቲካ ገንዘብ ከሰሩ ሰዎች አንደኛ ነምበር ዋን እሱ ነው። አሁን ብዙ ሰዎች ቄሮን መስርቶ ቄሮን አነቃንቆ ምናምን ከኛ መረጃ ወስዶ ነው፣ እኛ በሰራ ነው እኛ ያደራጀነውን ቄሮ ነው ቀምቶ በዛች ኦኤምኤኑንም የኦሮሞ ነጻነት ግንባር አባላቶች ናቸው ገንዘብ አዋጥተው ያቋቋሙት። የሆነ ሆኖ እንግዲህ ቀድሞ ስሙን በዛ በኩል ተክሏልና እድሉ ነው ብለን እንለፍ ቄሮን ለሱ ያሰጠው። ነገር ግን ወጣቱ ከሱ ጋር እየወደቀ እየተነሳ ህይወቱን ምስቅልቅል አይነት ነገር ውስጥ ከቶ እንዲኖር ፍላጎቱ ይመስለኛልና እንደው ትንሽ ነቃ ብለን ግሪሳ ሳንሆን ነገሮችን ራይት ኤንድ ሌፍት እያስተዋልን ይሄ መንግስት አንዳች ነገር ፌዴራሉ መንግስት ወይም ሴንትራል ገቨርንመንት ክራክ ቢያደርግ ኢትዮጵያ ምን አይነት ቅርጽ ነው የሚኖራት? የኦሮሚያ ክልላዊ መንግስት አንዳች ችግር ቢደርስበት ኢትዮጵያ ወይም ኦሮሚያ ምን አይነት ቅርጽ ይኖራታል? ወይም ደግሞ የክልሉ ህዝብስ ምንድን ነው የሚሆነው? እያስተዋል ነገሮችን እያየን ብንንቀሳቀስ ጥሩ ነው። እኛ የሶማሊያን እጣ እንኳን አናገኝም። ኢትዮጵያ አንዳች ነገር በፌዴራሉ መንግስት የሚሆን በክልል መንግስታት ላይ ቢከሰት ማለት ነው። አንዳች ነገር ቢከሰት በዚህ ሀገር መንግስት ላይ በህገወጥ መንገድ አንዳች ነገር ተከስቶ ይሄ መንግስት ቢወድቅ አይበለውና የሶማሌን እጣ፣ የሱዳንን እጣ፣ የየመንን እጣ፣ የሱሪያን እጣ እንኳን አናገኝም ወዳጆች። ከባድ ነው። ተቆሳስለናል በተለያየ መንገድ። የህዝቡ ችግር እንኳን ባይሆን ፖለቲከኛው ተቆሳስሏል፣ ህዝቡን አቀሳስሯል። ኢቭን በአንድ ብሔር ውስጥ በጎሳ ከፋፍለዋል፣ ፖለቲከኛው ማለት ነው። ከዛ ውስጥ አንዱ ጀዋር ነው። በቃ እዛም እዚህም ወጣቱን ወዲህ ወዲያ እንደ ገበቴ ውሃ እየነዳ ማለት ነው። እኔ ለጀዋር ክብር አለኝ፣ ወዳጄ ነው። ነገር ግን እኔ የፖለቲካ አካሄዱ አልጣመኝም። እኔ መንግስትን ይደግፍ እያልኩ አይደለም፣ ተቃውሞም አይነት አለው እያልኩ ነው። እኔ እሱም በከፋው ቁጥር እየከፋን፣ ባለቀሰ ቁጥር እያለቀስን፣ በሳቀ ቁጥር እየሳቀን መቀጠል አንችልም። በቃ ህዝባችንም የኦሮሞ ህዝብ ረፍት ያገኝ ወዳጆች፣ በቃ ረፍት ያገኝ። ይሄ መንግስት እሺ ጨቋኝ ነው እንበልና እንውሰድለት፣ ግን በቃ በዚሁ ጭቆና ስር ትንሽዬ እረፍት ያገኝ ህዝቡ፣ ከጦርነት ከግጭት ይውጣ፣ ሰላም ያገኝ፣ እህል ዘርቶ ልጁን ድሮ አስተምሮ ለወግ ለማድረግ ያድርስ። ለምንድን ነው መውጫ መግቢያ እያሳጣ ነው? በቃ እንዲሁ በግጭት ሰርክል ውስጥ የምናቆየው እኔ በጣም ያሳዝነኛል። እንዲህ ባለል ጥሩ ነበር። ነገር ግን የሚታየው ነገር የሚሆነው ነገር ጥሩ አይደለም። በተለይ በዚህ ሰሞን እቺ ምርጫን ታኮ ይሆን እንደሆነ አላቅም፣ ብዙ ውዥንብሮችን እየነዙ ናቸው፣ እሱ ሚልኬሳ፣ ሌሎችም። ነገር ግን ይሄ መንግስት እኔ ዝም ብዬ ሳየው በእንዲህ ያለ ውዥንብር የሚወድቅም አይደለም። ዝም ብሎ አንዳንዱን ወጣት የእሳት ራት እንዳያረጉ፣ ወጣቱ እንደው ረጋ ብሎ እንዳይሰራ እንዳያረጉ ስለምፈራ ነው ይህንን ሀሳብ የገለጽኩት። ለማንኛውም ዛሬ በዚህ ጉዳይ ላይ እንወያያለን ብዬ ተስፋ አረጋለሁ። ሼር አድርጉና አድርሷቸው፣ ፎሎም አድርጉና ውይይቱ ሲጀመር ግቡ። አመሰግናለሁ።